ሌጀንድ ቱቶሪንግ እናንተ በሚኒስትሪ ፈተናችሁ ጥሩ ውጤት እንድታመጡ ለማድረግ እገዛውን ዛሬም ቀጥሎበታል። እናንተም ይህን የሚገርም ቻናል ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን ይቀጥሉ። ዛሬ በአዲስ አበባ ትምህርት ቢሮ የተዘጋጀ የ2018 የሂሳብ ሞዴል ፈተናን በሚገርም የቪዲዮ ጥራት ከሚገርም ማብራሪያ ጋር ይዞላችሁ መጥቷል። በደንብ ይጠቅማችኋልና እስከ መጨረሻው ማየት እንዳይረሱ። ጥያቄ ቁጥር 1 ከሚከተሉት ውስጥ የርዝመት መለኪያ ምድብ የሆነው የቱ ነው? የርዝመት መለኪያ ምድብ የሆነው የቱ ነው? ሀ ሜትር ካሬ፣ ለ ግራም፣ ሐመርሃ ኪሎ ሜትር፣ መ ሚሊ ሊትር። እንግዲህ ሜትር ካሬ የምንለው ምንድነው? የሜትር ስኩዌር የምንለው ማለት ነው። የስፋት የኤሪያ መለኪያ ምድብ ነው። ግራም የምንለው ደግሞ የማስ መለኪያ ምድብ ነው። ኪሎ ሜትር የምንለው የርዝመት ነው ማለት ነው። ሚሊ ሊትር ደግሞ የይዘት መለኪያ ምድብ ይሆናል። ስለዚህ ትክክለኛው መልሳችን ኪሎ ሜትር ይሆናል። እነ ሜትር እነ ሚሊ ሜትር ምን አይነት ናቸው? የርዝመት መለኪያ ይሆናሉ ማለት ነው። ጥያቄ ቁጥር 2 የአንድ ሬክታንግል ስፋት 48 ሳንቲሜትር ስኩዌር ቢሆን እና ርዝመቱ 8 ሳንቲሜትር ቢሆን የሬክታንግሉ ዙሪያ ስንት ነው? ሀ 24 ሳንቲሜትር፣ ለ 14 ሳንቲሜትር፣ ሐመርሃ 16 ሳንቲሜትር፣ መ 28 ሳንቲሜትር። እንግዲህ እዚህ ጋር ስፋት ተሰጥቶናል፣ ርዝመት ተሰጥቶናል። ምንድነው የምንፈልገው? ዙሪያ ነው የምንፈልገው። ርዝመታችን ስንት ነው? እዚህ ጋር እንደምታየው ሬክታንግል ላይ 8 ሳንቲሜትር ነው፣ ወርዱ አይታወቅም። የስፋት ፎርሙላ ደግሞ ስንወስድ ርዝመት ሲባዛ ወርድ አይደለ? እኛ ወርዳችን ነው እዚህ ጋር እየፈለግን ያለ ነው። ወርድ ማለት ምንድነው? ስፋት ኦቨር ርዝመት አይደለ? እስቲ ወርድ ብቻዋን ለማስቀረት ስንሄድ ኦቨር ርዝመት እንላለን። ስፋት ኦቨር ርዝመት ይሆናል። ስፋት ተሰጥቶናል አይደለ? ስንት ነው የተሰጠን? 48 ሳንቲሜትር ስኩዌር። ወርዳችን 8 ሳንቲሜትር ሲሰጠን ሁለቱን ስናካፍላቸው 6 ሳንቲሜትር ይሆናል። ይኸው እቺ ሳንቲሜትር ስኩዌሯን ታጠፋዋለች። ስኩዌር ማለት ምን ማለት ነው? ሳንቲሜትር ሲባዛ ሳንቲሜትር አይደለ? አንዷ ሳንቲሜትር ስኩዌሯን ታጠፋለች፣ ሳንቲሜትር ብቻውን ይቀራል ማለት ነው። 48 ሳንቲሜትር ስኩዌር ሲካፈል 8 ሳንቲሜትር 6 ሳንቲሜትር ይሆናል። አሁን ርዝመትና ወርዳችንን አውቀናል አይደለ? ምንድነው የተጠየቅነው? ግን የተጠየቅነው ወርድ አይደለም፣ ዙሪያ አይደለ የተጠየቅነው። አሁን አራቱንም ሳይድ ስላወቅን ዙሪያችን ደግሞ ምን ማለት ነው? በቀላሉ አራቱን መደመር አይደለ? ዙሪያ ርዝመት ሲደመር ርዝመት ሲደመር ወርድ ነው። ይሄ ማለት ደግሞ 2 በብራኬት ውስጥ ርዝመት ሲባዛ ወርድ ነው። እኛ ርዝመትም ወርድም ስላገኘን ርዝመታችን 8 ነው፣ ወርዳችን 6 ነው። 8 ሲደመር 6 14 ይሆናል። እሱን በሁለት ስናባዛው 28 ይሆናል ማለት ነው። ያው ሲደመሩት 6 ሲደመር 8 14፣ 14 ሲደመር 6 20፣ 20 ሲደመር 8 28 ነው። ስለዚህ የዚህ ሬክታንግል ዙሪያው 28 ሳንቲሜትር ይሆናል ማለት ነው። ትንሽ ተማሪዎችን እያስቸገረ የነበረው ጥያቄ ይሄ ነው። ትንሽ ከሞዴሉ ለየት ያሉ ጥያቄዎች ይሄ ነው። ግን እናንተ በደንብ ትኩረት አድርጋችሁ ስዕሉን ስላችሁ እያንዳንዷን ስቴፕ ተከትላችሁ ከሰራችሁ እንደዚህ አይነት ጥያቄዎች መመለስ ብዙም ከባድ አይሆንም ማለት ነው። አይቻለሁ አንዳንድ ጎበዝ ተማሪዎች ትንሽ እያታገላችሁ የነበረው ጥያቄ ይሄ ጥያቄ ነው፣ ግን በጣም ቀላል ነው። ይሄን እንደዚህ አይነት ጥያቄዎች ደግሞ ለራሳችሁ እስኪ ደጋግማችሁ ሰጣችሁ በደንብ ፕራክቲስ አድርጉ። ጥያቄ ቁጥር 3 4ኛ ሲደመር 1 6ኛ ስንት ይሆናል? እንግዲህ ፍራክሽን አዲሽን ነው እዚህ ጋር። እነዚህን ፍራክሽኖች እንዴት አድ እናደርጋለን የሚለው እናያለን። ሀ 2/5 ለ4/10 ሐመርሃ 4/24 መ 11/12። ስለዚህ በጣም ጥሩ እና ቀላሉ መንገድ ፍራክሽኖችን ለመደመር ክሪስ ክሮስ ኦቨር ክሮስ ወይ ክሪስ ክሮስ ዳሽ የሚባለው መንገድ በጣም ቀላሉ መንገድ ነው። ብዙ ተማሪዎችም ተመራጭ የሚያደርጉት መንገድ ነው ማለት ነው። ስለዚህ በዚህ መንገድ እንሰራለን። አሁን 4 እና 6ን ከታች በኩል እናባዛለን። ከዛ ክሪስ ክሮስ 6ን ከ3 ጋር እናባዛታለን። ከዛ ሲደመር እናደርግና 4ን ደግሞ ከ1 ጋር እናባዛለን ማለት ነው። እናንተ ከፈለጋችሁ ትጋ አውጥታችሁ በትጋ መንገድ መደመር ትችላላችሁ። ይሄኛው ግን ተመራጩ መንገድ ነው። 4 ሲባዛ 6 3 ሲባዛ 6 ሲደመር 4 ሲባዛ 1 እናደርጋለን ማለት ነው። 3 ሲባዛ 6 18 ሆነ። 4 ሲባዛ 1 4 ሆነ። 4 ሲባዛ 6 ደግሞ 24 ሆነ። 18 ላይ 4 ስንደምር 22 ሆኗል። 22/24። ስለዚህ እናቃላለን ማለት ነው። በክሪስ ክሮስ ኦቨር ክሮስ ስትሰሩ ብዙ ጊዜ መጨረሻ ላይ ማቃለል ይጠበቅባችኋል። በትግአ ብትሰሩ ማቃለል አይጠበቅባችሁ ነበር። ይሄ ግን ያው እናቃለዋለን። ሁለቱን በ2 ይካፈላሉ። 22ን በ2 11፣ 24ን በ2 12 ይሆናል። ስለዚህ ትክክለኛ መልሳችን መ 11/12። ይሄ እንግዲህ በጣም ቀላል ጥያቄ ነው። ይሄ ጥያቄ የሚከብዳችሁ ልጆች በደንብ እንደዚህ አይነት ጥያቄዎችን ፕራክቲስ አድርጉ። ጥያቄ ቁጥር 4 ከሚከተሉት ውስጥ ህገኛ ክፍልፋይ የሆነው የቱ ነው? ህገኛ ክፍልፋይ የሆነው የቱ ነው? አ 258/58 ለ 2/15 ሐመርሃ 5/5 መ 2 ሙሉ 2/5ኛ። ህገኛ ክፍልፋይ ማለት የፕሮፐር ፍራክሽን የምትሉት ነው ማለት ነው። ፕሮፐር ፍራክሽን ላችሁ ተማራችሁት። ላዕል ማለት የኒውሜሬተር የምንለው ከላይ ያለው ነው። ታህት ማለት ደግሞ ዲኖሚኔተር ነው። ላዕሉ ትንሽ መሆን አለበት ህገኛ ላይ።
ታህቱ ደግሞ ትልቅ መሆን መቻል አለበት ማለት ነው አይደለ? ይሄን እንዴት አድርጋችሁ አስቡት መሰላችሁ? ብዙ ጊዜ ለተማሪዎች የምነግራቸው ላይክ አንድ ሰው ሽኮኮ እንደተደረገ አስቡት። ሰው ሽኮኮ የሚደረገው ከላይ አይደለም የሚሆነው? ሰው ህገኛ የሚሆነው እንዴት ነው? ብዙ ጊዜ የተለመደው ትንሹ የት ሲሆን ከላይ ሲሆን አለ። ብዙ ጊዜ ትንሽ ልጅ ነው ሽኮኮ ሲደረግ የምናውቀው ማለት ነው። ስለዚህ በዛ መንገድ አስቡት። ትንሹ ከላይ ሲሆን ሽኮኮ ሲደረግ ህገኛ ነው፣ ልክ ይሆናል ማለት ነው። ህገወጥ ኢምፕሮፐር የምንለው ደግሞ ትልቁ ከላይ ሲሆን፣ አሁን አንድ የ2 ዓመትና የ15 ዓመት ልጅ ብትወስዱ የ2 ዓመቱ ልጅ ከላይ ነው አለ ህገኛነቱ መሆን ያለበት። 15 ዓመቱ ከላይ ቢሆንስ ህገወጥ ነው፣ አይሆንም አይደለ ይሄ ነገር። ስለዚህ ከዚህ አንፃር አንደርስታንድ አድርጉት። ከዚህ አንፃር ካያችሁት አይጠፋባችሁም። አሁን የመጀመሪያውም ስታዩት 258 ትልቅ ነው፣ 58 ትንሽ ነው። ይሄ ህገኛ አይሆንም። ሁለተኛ ላይ ስንሄድ 2/15 ትክክል ነው አይደለ? ትንሹ ከላይ ነው ያለው፣ ይሄ ልክ ነው ማለት ነው። ሐመርሃ 5/5 ይሄ አንድ ማለት ነው። ተመሳሳይ ቁጥሮች ሲካፈሉ አንድ ነው የሚሰጡት። ይሄ ህገወጥ ነው። መንም ስናየው ድብልቅ ፍራክሽን ወይ ድብልቅ ቁጥር የምንለው ነው፣ ሚክስድ ፍራክሽን የምንለው ነው። መም አይሆንም። ጥያቄ ቁጥር 5 3.52 ውስጥ ሁለት የስንተኛዎች ቤት ነው? ሀ አስረኛዎች፣ ለ የአንድ ቤት፣ ሐመርሃ የመቶኛዎች፣ መ የአስረኛ ቤት። እንግዲህ በጣም ቀላል ጥያቄ ቀላል ጥያቄ ለአራተኛ ለአምስተኛ ክፍል የሚሰጥ ጥያቄ ነው ማለት ነው። ስለ ቤቶች ስለ ፕሌስ ቫሊዎች ስናይ 3ን ስናያት የአንድ ቤት ናት አይደለ? ላይክ ወደዚህ ሲሄድ የአንድ ቤት የ10 ቤት እያለ ነው የሚሄደው። ከነጥብ በኋላ ስንሄድ ግን የአስረኛ ቤት የቴንስ ፕሌስ ቫሊዩ የምንለው፣ ከዛ ቀጥሎ ደግሞ የመቶኛዎች ቤት፣ ከነጥብ በኋላ የአስረኛ የመቶኛ እያለ ነው የሚሄደው። ከነጥብ በፊት ደግሞ ያሉት የአንድ የ10 እያሉ ነው የሚሄደው ማለት ነው። ስለዚህ ሁለት የስንተኛ ቤት ናት? የመቶኛ ቤት አይደለ? ትክክለኛው መልሳችን ሐመርሃ የመቶኛዎች ቤት። ስድስተኛ ጥያቄ ደግሞ ያው ዴሲማሎችን ማባዛት ነው። 3.62 ሲባዛ 0.9 ስንት ይሆናል? ሀ 32.58፣ ለ 3258፣ ሐመርሃ 3.258፣ መ 325.8። እንግዲህ ዴሲማሎችን ለማባዛት ቀላሉ መንገድ ብዬ የማስበው ከነጥብ በኋላ ያሉትን ቁጥሮች ይዛላችሁ። አሁን 3.62 ጋር ከነጥብ በኋላ ስንት ቁጥር አለ? 2 አይደለ? 1 2 እንቆጥራለን። ሲባዛዋን ሲደመር እናረጋታለን። 0.9 ጋር ከነጥብ በኋላ ስንት ቁጥር አለ? 1 አይደለ? እነሱን እንደምራቸዋለን። 2 ሲደመር 1 3። 3 ምን ማለት ናት? መልሳችን ላይ ከነጥብ በኋላ 3 ቁጥር ሊኖር ይገባል እያለን ነው። አሁን ነጥቡን እንረሳውና ከነጥብ ውጪ ዳይሬክትሊ ቁጥሮቹን እናባዛቸዋለን። ከዛ መልሳችን ላይ ብቻ ከነጥብ በኋላ 3 ቁጥር እናደርጋለን ማለት ነው። አለ ነጥብ ቁጥራችን 362 ሲባዛ 9 ይሆናል። 9ን በ2 ስናባዛ 18፣ 8ን ጽፌ እንዳለኝ፣ 9ን በ6 54፣ ከአንዱ ጋር 55፣ 5 ጽፌ 5 አለኝ። 9ን በ3 27፣ ከ5 ጋር 32፣ 3258 መጣ ማለት ነው። ከነጥብ በኋላ ስንት እናደርጋለን ብያችሁ ነበር ቅድም? 3 ቁጥር አይደለ? 3 ቁጥር እንቆጥርና ነጥቧን እናስቀምጣታለን። ትክክለኛው መልሳችን ሐመርሃ 3.258። ያው ማትስ ላይ እንግዲህ ብዙ አማራጮች አሉ አይደለ? ይሄን ጥያቄ ከፈለጋችሁ ወደ ፍራክሽን ቀይራችሁ ማባዛት ትችላላችሁ። ሁለቱንም ወደ ፍራክሽን ቀይራችሁ ዳይሬክትሊ ባስታችሁ መስራትም ትችላላችሁ ማለት ነው። ያው ተመራጭ የሆነው መንገድ ይሄ ስለሆነ ነው በዚህ ያሳየኋችሁ። እናንተ ግን የተመቻችሁን የሚቀላችሁን መርጣችሁ መስራት ትችላላችሁ። ጥያቄ ቁጥር 7 የአንድ ቲሸርት ዋጋ 1200 ብር ነው። የቲሸርቱ ዋጋ በ15% ቢቀንስ አሁን የቲሸርቱ ዋጋ ስንት ብር ይሆናል? ሀ 180 ብር፣ ለ1185 ብር፣ ሐመርሃ 1020 ብር፣ መ 1000 ብር። ስለዚህ እዚህ ጋር ፐርሰንት ጋር ስንሄድ መጀመሪያ የተገዛበት ዋጋ 1200 ብሩ ስንት ፐርሰንት ነው? 100% ነው። ሁሌም የሚገዛበት ነገር 100% ብለን ነው የምንወስደው። 1200 100% ቢሆን እንላለን። አሁን የቀነሰው በፐርሰንት አለ የምናውቀው እኛ በብር ማወቅ መቻል አለብን። 15%ቱ ደግሞ ስንት ብር ይሆናል? መጀመሪያ ስንት ብር እንደቀነሰ ማወቅ አለብን አለ። አሁን የቲሸርቱን ዋጋ ለማወቅ ክሪስ ክሮስ እናባዛለን። ይሄንን ሁለቱ ቁጥሮች ያሉበትን ይሄ 1200 እና 15 የተያያዙበትን እናባዝተን ከላይ እናረጋለን። ከታች ጥያቄ ምልክት ጋር ያለውን 100ውን ከታች እናረጋለን። ያው ፐርሰንት በፐርሰንት እዛ ጋር መጣፋቱ አይቀርም። 1200 ሲባዛ 15/100 አይደል? ሁለቱን 0 በ2 0 እናጣፋለን። አንድ ምንም ጥቅም ስለሌላት 12ን በ15 እናባዛለን። 12 ሲባዛ 15 ስንት ነው? 180። 180 የቀነሰው ነው። እሺ አሁን ሀ ላይ አውቆ 180 ያስቀምጣሉ። እንድትሸወዱ ነው ባይዞ ይሄ ነገር። ግን እኛ የተጠየቅነው አሁን ያለውን የቲሸርት ዋጋ ነው። የቀነሰውን ብር አልተጠየቅንም። አሁን ያለውን የቲሸርት ዋጋ ለማወቅ መጀመሪያ 1200 ነበረ። ከዛ የቀነሰው 180 ብር ነው። ስንቀንስ እናገኛለን 1020 ብር እናገኛለን። ትክክለኛው መልሳችን 1020 ብር ይሆናል። እንደዚህ አይነት ጥያቄ ትንሽ ሸዋጅ ናቸው፣ ግን በጣም ቀላል ናቸው። በደንብ ፕራክቲስ ማድረግ ልመዱ። ምክንያቱም ሚኒስትሪ ላይ አይቀርም። በቃ እርግጠኛ ሆኜ አንድ የምነግራችሁ ነገር እንደዚህ አይነት ጥያቄ 100% ሚኒስትሪ ላይ አይቀርም። ስለዚህ ደጋግማችሁ መጽሐፋችሁ ላይ ያሉትን ጥያቄዎች የተለያዩ ሞዴል ላይ ሚኒስትሪ ላይ ያለ ጥያቄ ስሩ። እኔ አሁን የሶስቱንም ዓመት ሚኒስትሪ ሰርቼላችኋለሁ አይደለ? 2015፣ 16፣ 17 እዚህ ዩቲዩብ ቻናል ላይ ሰርቼላችኋለሁ። እዛ ውስጥ እንደዚህ አይነት ጥያቄ ቀርቶ አያውቅም።
በተደጋጋሚ ይመጣል። ሶስቱም አመት ላይ መጥቷል። ሞዴሎች ላይም ቀርቶ አያውቅም። ስለዚህ ባካችሁ እንደዚህ አይነት ጥያቄዎችን በደንብ ፕራክቲስ አድርጉ። አሁን እምላችኋለሁ በደንብ እንዲገባችሁ አድርጋችሁ በደንብ ስሩ። ጥያቄ ቁጥር 8 3 ሀ ሲደመር 5 እኩል ይሆናል 20 ቢሆን የሀ ዋጋ ስንት ነው? የእኩልነት አረፍተ ነገርን መፍታት ማለት ነው። ሀ 3 ለ4 አመርሃ 5 መ25። ስለዚህ 3 ሀ ሲደመር 5 እኩል ይሆናል 20 ብለን እንጽፋለን። ባይዞ የእኩልነት አረፍተ ነገር በጣም ቀላል ነው። እሺ አይምሯችሁ ላይ አካብዳችሁ ምናምን እንዳታዩት። ስለዚህ አሁን እኛ ዓላማችን ሃን ብቻዋን ማስቀረት ነው። በቃ በዛም በዚህም ብለን ሃን ብቻዋን ማስቀረት ነው የእኩልነት አረፍተ ነገር ላይ ስራችን። አምስትን መጀመሪያ ዞር እናደርግላታለን። አምስትን ወደዛ ስናሻግርላት 5 ሲቀነስ ሆና ወደዛ ትሻገራለች። ሲደመር ከሆነ ሲቀነስ ይሆናል። 20 ሲቀነስ 5 15። አሁንም 3ን ከሀ ጋር ማስወገድ አለብን አይደለ? በሲባዛ ስለሆነች እናካፍላቸዋለን ማለት ነው በሁለቱም በኩል። 3 በ3 ይጠፋል፣ ተገላገልን። ሀ ብቻዋን ቀረችልን። 15 ለ3 እናካፍል 5 ይሆናል። ስለዚህ መልሳችን ሀመርሃ 5 ይሆናል። 5ን ሀሌታዋ ቦታ አስገብታችሁ ብታዩት ይሰራል። 3 ሲባዛ 5 ስንት ነው? 15 አይደል? 15 ሲደመር 5 ስንት ነው? 20 ነው። እንደዚህ ራሱ ይረጋገጥላችኋል ማለት ነው። ጥያቄውን መልሱን አሰራሩን ራሱ ባታውቁት 3ን ብታስገቡት አሁን 3 ሲባዛ 3 9 ነው። 9 ሲደመር 5 14 ነው። ከ20 ጋር እኩል አይሆንም አይደለ? 4ንም ብትከቱት እንደዛው፣ 5ን ብትከቱት ግን 20 ይመጣላችኋል። አሰራሩን ባታውቁ እንኳን መልሶቹን ሀ ቦታ እያስገባችሁ ማግኘት ትችላላችሁ ማለት ነው። የእኩልነት አረፍተ ነገር በጣም ቀላል ከሚባሉ ጥያቄዎች ውስጥ ናቸው። ስለዚህ እንደዚህ አይነት ጥያቄዎችንም በደንብ ፕራክቲስ አድርጉት። ጥያቄ ቁጥር 9 የአንድ ያልታወቀ ቁጥር 4 እጥፍ ላይ 10 ሲቀነስ 30 ይሆናል የሚለውን አረፍተ ነገር በሂሳባዊ መግለጫ ሲጻፍ ትክክል የሆነው የቱ ነው? አ 4 ሀ ሲደመር 10 እኩል ይሆናል 30፣ ለ4 ሀ ሲቀነስ 10 እኩል ይሆናል 30፣ አመርሃ 4 ሲቀነስ 10 እኩል ይሆናል 30፣ መ 10 ሲቀነስ 4 ሀ እኩል ይሆናል 30። መጀመሪያ አንድ የማይታወቅ ቁጥር አለ አይደለ? ሃን በለው። በፈለጋችሁት ፊደል ማስቀመጥ ትችላላችሁ። ምርጫችን ላይ ሀ ስላለ ነው። የማይታወቀው ቁጥር ሀ አለን። በ4 እጥፍ አለ። 4 እጥፍ ማለት ማባዛት አይደለ? 4 ሀ እንለዋለን። ሀ ሲባዛ ሀ እንዳትሉ እሺ፣ ይሸውዳቸዋል። የእኩልነት አረፍተ ነገር ላይ ሲባዛ ሲካፈል አይጻፍም። ሲባዛ ሲሆን 4 ሀ እንላለን። ስንት ሲቀነስ አለ? 10 ሲቀነስ አለ አይደለ? 10ን ቀንሳለን። ስንት ይሆናል? 30 ይሆናል። የሆነ የማይታወቅ ቁጥር አለ። በ4 ተባዛ 4 ሀ 10 ቀነስንበት ሲቀነስ 10 ስንት ሆነ? 30 ሆነ ማለት ነው። ስለዚህ ትክክለኛ መልሳችን ለ4 ሀ ሲቀነስ 10 እኩል ይሆናል 30። ጥያቄ ቁጥር 10 ስለ ፒራሚድ ትክክል የሆነው የቱ ነው? ስለ ፒራሚድ ትክክል የሆነው የቱ ነው? አ 2 መሰረቶች አሉት፣ ለ የጎን ገጾቹ ፓራሌሎግራም ናቸው፣ አመርሃ 1 መሰረት ብቻ አለው፣ መ የጎን ገጽ የለውም። እንግዲህ እዚህ ጋር ምስሉ ላይ እንደምትመለከቱ ፒራሚድ ማለት ይሄ ነው። 2 መሰረቶች የሉትም አይደለ? 1 መሰረት ነው ያለው ፒራሚድ። የጎን ገጾቹ ፓይሮግራም ናቸው አይደሉም? እንደምታዩት ምንድነው ጎነ 3 ናቸው የጎኖቹ ገጾች። 1 መሰረት ብቻ አለው ሐመርሃ፣ እሱ በጣም ትክክል ነው። መ የጎን ገጽ የለውም አለው። እንግዲህ የጎን ገጽ እንደምታዩት የጎነ 3ቶቹ ናቸው። ትክክለኛው መልስ ሐመርሃ 1 መሰረት ብቻ አለው። 11ኛ ጥያቄ የ8 7 25 እና የ30 አማካኝ ስንት ነው? ሀ 15 ለ16.5 ሐመርሃ 17.5 መ 18። አማካይ ማለት እንግዲህ ምንድነው? የተሰጡን መረጃዎች ሙሉ እንደምራቸውና ለቁጥሮቹ ብዛት እናካፍላለን። እነዚህ ቁጥሮች ስንት ናቸው? 4 ቁጥሮች አለ። 4 ቁጥሮች ናቸው። ኦቨር 4 እናላለን። ከላይ ደግሞ ሁሉንም እንደምራቸዋለን። 8 ሲደመር 7 15 ነው። 15 ሲደመር 25 40 ነው። 40 ሲደመር 30 70 ነው። 70 ሲካፈል 4 7 ለ4 ስናካፍለው 17.5 ይሆንልናል ማለት ነው። ትክክለኛው መልሳችን ሐመርሃ 17.5። ይሄም ጥያቄ በተደጋጋሚ ሚኒስትሪ ጥያቄዎች ላይ መጥቷል። ባካችሁን በደንብ እንደዚህ አይነት ጥያቄዎችን ፕራክቲስ አድርጉ። በእርግጠኝነት ከሞድ ሬንጅ ወይ ሚዲያን አንድ ጥያቄ አይጠፋም። ጥያቄ ቁጥር 12 6 እኩል የሆኑ ካሬ ገጾች ያሉት ጠጣር ምስል ምን ይባላል? ሀ ሬክታንግላዊ ፕሪዝም፣ ለ ኩብ፣ ሐመርሃ ፒራሚድ፣ መ ሲሊንደር። እዚህ ጋር እንደምናየው እንግዲህ ሬክታንግላዊ ፕሪዝም አይሆንም አይደለ? ቤዞቹ ወይ መሰረቱ ሬክታንግል የሆነ ነው፣ አይሆንም። ኩብ ይሆናል፣ ሁሉም ጎኖቹ ካሬ ናቸው፣ ኩብ ይሆናል። ፒራሚድ አይሆንም፣ ምክንያቱም አንድ መሰረት ነው ያለው፣ ጎኖቹም ጎነ 3 ናቸው። ሲሊንደር ጋር ስንመጣ መሰረቶቹ ሰርክል ናቸው። ትክክለኛው መልሳችን ለኩብ ይሆናል። ያው በምስሉም ላይ እንደምትመለከቱት ሁሉም ገጾቹ ካሬ ናቸው። መልሳችን ለኩብ። ጥያቄ ቁጥር 13 ከሚከተሉት አንግሎች ጥምዝ አንግል የሆነው የቱ ነው? ጥምዝ አንግል የሆነው የቱ ነው? ሀ 170 ዲግሪ፣ ለ10 ዲግሪ፣ ሐመርሃ 260 ዲግሪ፣
110 ዲግሪ። እንግዲህ ጥምዝ አንግል ምን ነው? ይሄ ሪፍሌክስ አንግል የምንለው ነው። ሪፍሌክስ አንግል ደግሞ ማለት ምንድነው? ከ180 በላይ የሆነ ከ360 ደግሞ በታች የሆነ አንግል ነው ማለት ነው። 180 ይበልጣል፣ 360 ያንሳል። ይሄ ምን አይነት አንግል ይባላል? ጥምዝ አንግል ወይ ሪፍሌክስ አንግል ይባላል ማለት ነው። 170 አይደለም አይደል? 10ም አይሆንም 260 ነው የሚሆነው ማለት ነው። ትክክለኛው መልሳችን አመርሃ 260 ዲግሪ። በነገራችን ላይ ስለ አንግል ሚኒስትሪ ላይ ቀርቶ አያውቅም። 2015፣ 2016፣ 2017 ሚኒስትሪዎችን ብታዩ ስለ አንግል ቀርቶ አያውቅም። በቻላችሁት አቅም ስለ ሹል አንግል፣ ስለ ማዕዘናዊ ወይ ቀጥ አንግል፣ ስለ ዝርጥ አንግል፣ ስለ ዝርግ አንግል፣ ስለ ጥምዝ አንግል እያንዳንዱን ምንነታቸውን በደንብ ወቁ። ቢያንስ አንድ ሁለት ጥያቄ ይመጣል ከዚህ። ሌላ የአንግል ጥያቄ ቁጥር 14 ልኬቱ 120 ዲግሪ የሆነ አንግል ምን አይነት አንግል ይባላል? ሀ ሹል አንግል፣ ለማዕዘናዊ አንግል፣ ሐመርሃ ዝርጥ አንግል፣ ዝርግ አንግል። እንግዲህ ሹል አንግል የምንለው ከ90 በታች አይደለ? ከ0 እስከ 90 ያለው ነው። ማዕዘናዊ አንግል የምንለው ኤግዛክትሊ 90 ዲግሪ ከሆነ ነው ቀጥ የምንለው ማለት ነው። ዝርጥ አንግል የምንለውን ደግሞ ስናይ ዝርጥ አንግል ከ90 በላይ የሆነ ከ180 በታች የሆነ ነው ማለት ነው። ስለዚህ ትክክለኛው መልሳችን ዝርጥ አንግል ይሆናል ማለት ነው። ጥያቄ ቁጥር 15 የሬክታንግል ዙሪያ 40 ሳንቲሜትር ቢሆን እና ርዝመቱ 12 ሳንቲሜትር ቢሆን ወርዱ ስንት ይሆናል? አ 28 ሳንቲሜትር፣ ለ 8 ሳንቲሜትር፣ ሐመርሃ 14 ሳንቲሜትር፣ መ 16 ሳንቲሜትር። እንግዲህ እዚህ ጋር ዙሪያ ሰጥቶናል፣ ርዝመት ሰጥቶናል። ምንድነው የምንፈልገው? ወርድ ነው የምንፈልገው ማለት ነው። እንደምታዩት የሬክታንግል አለ፣ ርዝመቶቹ አሉ፣ ወርድ አለ። ወርድ አናውቅም፣ ርዝመታችን 12 ሰጥቶናል። ዙሪያ ማለት ደግሞ ምንድነው? አራቱንም ሳይድ መደመር አይደለ? ርዝመት ሲደመር ርዝመት ሲደመር ወርድ ሲደመር ወርድ። ይሄን ዳይሬክትሊ ፎርሙላውን መጠቀም ይጠቅመናል። ስለዚህ 40 እኩል ይሆናል 12 ሲደመር 12 ሲደመር ወ ይሆናል። 12 እና 12 24 ይሆናሉ። ወ ሲደመር ወ ደግሞ 2 ወ ይሆናል ማለት ነው። አሁን የእኩልነት አረፍተ ነገር እናደርገውና ወን ብቻዋን ለማስቀረት እንሄዳለን። 24ን ወደዛ ስናሳልፋት ሲቀነስ ትሆናለች። 40 ሲቀነስ 24 16 ሳንቲሜትር ይሆናል። 2 ወ ይሆናል ማለት ነው። ወን አሁንም ብቻዋን ለማስቀረት ኦቨር 2 እንላለን። 2 በ2 ይጠፋል። ስለዚህ ወ እኩል ይሆናል 16 ለ2 ሲካፈል 8 ይሆናል አይደለ? የወርዳችን 8 ሳንቲሜትር ይሆናል ማለት ነው። ይህችም ጥያቄ ትንሽ ከሁለተኛ ጥያቄ ጋር ተመሳሳይነት አላት። ስለዚህ እንደዚህ አይነት ጥያቄዎችን ደጋግማችሁ ስሩ። እሺ ትንሽ ብዙ ተማሪዎች እያጡት ያሉት ጥያቄዎች እነዚህን ነው። እንደዚህ አይነት ጥያቄዎችን ደጋግማችሁ ፕራክቲስ አድርጉ። መጽሐፋችሁ ላይ ስፔሻሊ የግሬድ 5 መጽሐፍ ላይ ስላለ ደጋግማችሁ ፕራክቲስ አድርጉ እንደዚህ አይነት ጥያቄዎችን። ጥያቄ ቁጥር 16 አንድን ሳንቲም ወደ ላይ ብንወረውር ሰው የመሆን እድሉ ስንት ነው? ሀ 1፣ ለ 1/2፣ ሐመርሃ 0፣ መ 1/4። እንግዲህ እዚህ ጋር እንደምታዩት ብዙ ተማሪዎች እዚህ ጋር ተሸውደዋል ይሄን ጥያቄና ሰውና አንበስ ነው የሚባለው በፊት ላይ ማለት ነው። ሳንቲም አሁን እዚህ ጋር ብትነድ አንዱ ሰው ነው አንዱ አንበሳ ነው። ይሄን ሳንቲም ወደ ላይ ብንወረውር ሰው የማግኘት እድላችን ስንት ነው? ከሁለት አንድ ነው አይደለ? ስንት እድል አለ? አሁን ይሄን ሳንቲም ብንወረውር ስንት እድል አለን? 2 እድል አለን አይደለ? ከሁለቱ ደግሞ ሰው የመሆን እድሉ አንድ አይደለ? 1/2 ይሆናል ማለት ነው። መልሳችን 1/2 ይሆናል። እንደዚህ አይነት ጥያቄዎች ባለፈው ዓመት ሚኒስትሪ ላይ ነበር። 2 ዳይ ብንወረውር ድምራቸው 7 የሚሆኑ ቁጥሮች ስንት ናቸው ምናምን ይላልና እንደዚህ አይነት ለየት ያሉ ጥያቄዎችን ደግሞ በደንብ ፕራክቲስ አድርጉ። ተመልሳችሁ የ2017 የሰራው የሚኒስትሪ ጥያቄ ላይ አለ፣ እዛ ላይም ስለ ዳይ የሰራውት አለ። እሱም በደንብ አድርጉት። ስትወረውሩ ስንት ቻንስ አላችሁ? መጀመሪያ አሁን ሳንቲም ብንወረውር 2 ቻንስ አይደል ያለው? ወይ ሰው ነው ወይ አንበስ ነው የምናገኘው። ከሁለቱ ደግሞ አንዱ የመሆነው 1/2 ነው ማለት ነው። ስለዚህ እንደዚህ አይነት ጥያቄዎችን ደግሞ በደንብ ደጋግማችሁ ስሩ፣ በደንብ ፕራክቲስ አድርጉት። የተለያዩ ጥያቄዎች ስትሰሩ የምንመልሷቸው ነገሮች ናቸው። ጥያቄ ቁጥር 17 2490 በብቸኛ ትንትን ሲገለጽ ዳሽ ነው። አ 2 to the power of 2 times 3 times 5 times 8 3 2 times 3 times 5 times 8 3 2 times 3 square times 5 times 8 3 17 times 3 times 2 times 5 2490ን በ2 ስናካፍለው 1245 ይመጣል። ያው አብጂዛት ነው የምንጠቀመው፣ ቀላሉ መንገድ እሱ ነው እና 1245ን በ3 እናካፍለዋለን 415 ይመጣል። ቀጣይ በ5 እናካፍለው 83 ይመጣል። ያው ብቸኛ ትንትን ማለት እነዚህ በቀይ ያሉትን ብቸኛ የሆኑ ቁጥሮችን ማባዛት ማለት ነው። ስለዚህ 2 እንላለን ሲባዛ 3 ሲባዛ 5 ሲባዛ 83። ይሄ መልስ ደግሞ ያለው ላይ ነው። ትክክለኛው መልሳችን ላይ ይሆናል ማለት ነው። ጥያቄ ቁጥር 18 የ74 ዲግሪ ቀጣያማ አንግል ስንት ነው? አ 106 ዲግሪ፣ ለ 26 ዲግሪ፣ ሐመርሃ 16 ዲግሪ፣ መ 116 ዲግሪ። እንደዚህ አይነት ጥያቄ እንግዲህ በየሚኒስትሪው ከማይቀሩ ጥያቄዎች ውስጥ አንዱ ነው። ስለዚህ ቀጣያማ የምንለው ምንድነው? ተደምረው 90 የሚሰጡን አንግሎች አለ። 2016 ለ2017
2015 ሚኒስትሪ ላይ መጥቷል። እንደዚህ አይነት ጥያቄዎች ቁጥር ብቻ ነው የሚቀያየረው ማለት ነው። ሶ ቀጣይ ማለት ምን ማለት ነው? ተደምረው 90 የሚሰጡን አንግሎች አለ። ሶ ሀ ሲደመር ለ እኩል ይሆናል 90 ዲግሪ። ሀ 74 ሰጥቶናል። 74 ሲደመር ለ እኩል ይሆናል 90 ዲግሪ። ሶ ለን ብቻዋን ለማስቀረት 90 ሲቀነስ 74 እንላለን። ለ 16 ዲግሪ ይሆናል። ስለዚህ ትክክለኛው መልሳችን ሐመር ውሃ 16 ዲግሪ ይሆናል ማለት ነው። ጥያቄ ቁጥር 19 ከሚከተሉት ውስጥ ትክክል የሆነው የቱ ነው? አ 9 አስረኛ ይበልጣል 8 አስረኛ፣ ለ 7 ስድስተኛ ያንሳል 8 ሰባተኛ፣ ሐመር ውሃ 9 አምስተኛ ያንሳል 6 አራተኛ፣ መ 5 ስድስተኛ ያንሳል 3 አምስተኛ። ስለዚህ ፍራክሽኖችን ስናወዳደር በመጀመሪያ እዚህ ጋር ሀ ላይ ስንል ዲኖሚኔተራቸው ወይ ታህታቸው ምንድነው? እኩል ነው አይደለ? ታህታቸው እኩል ከሆነ ፍራክሽኖች ኒውሜሬተራቸውን ለአላቸውን ብቻ ነው የምናወዳድረው። ስለዚህ አሁን 10 እና 10 እኩል አይደለ? 9 ነው 8 ነው የሚበልጠው 9 አይደለ? ስለዚህ ሀ ትክክል ነው ማለት ነው። ሌሎቹን እስኪ ላሳያችሁ። ሌሎቹ ደግሞ ተመሳሳይ ካልሆኑ እንዴት እንደምንሰራቸው አንድ በአንድ ላሳያችሁ። ክሪስ ክሮስ እናባዛለን። 7ን ከ7 ጋር 6ን ከ8 ጋር አባዝተን ነው የምናውቀው። 7 ሲባዛ 7 49፣ 8 ሲባዛ 6 48። 49 ነው 48 ነው የሚበልጠው 49 ግን 49 ያንሳል እያለን ነው። 49 ይበልጣል መሆን ነበረበት። ስለዚህ አይሆንም፣ ኤክስ ነው ማለት ነው። ሁሉንም እንደዚህ ነው የምታረጋግጡት። ግን ደግሞ ታህታቸው እኩል ከሆነ የላይኞቹን ብቻ ነጻጽራችሁ ማስቀመጥ ትችላላችሁ። እዚህ ጥያቄ ላይ መልሳችን የሚሆነው ሀሌታ ኋላ ያለው ይሆናል። ጥያቄ ቁጥር 20 የ81 90 እና 99 ትልቁ የጋራ አካፋይ ወይ ትጋቸው ስንት ነው? ሀ 3፣ ለ 18፣ ሐመር ውሃ 9፣ መ 4። እንግዲህ ይህንን ለመፈለግ ይሄን የማካፈል ዘዴ እንጠቀማለን። ስለዚህ 81ን በ3 እያካፈልናቸው እንሂድ እስኪ። 81ን በ3 27፣ 90ን በ3 30፣ 99ን በ3 33። አሁንም በተመሳሳይ በ3 እያካፈልናቸው እንሂድ። 27ን በ3 9፣ 30ን በ3 10፣ 33ን በ3 11 ይሆናል። አሁንም በ3 እናካፍለው 9ን በ3 3፣ 10 በ3 ስለማይካፈል 10 ራሱ ይወርዳል። 11ን በ3 ስለማይካፈል ራሱ ይወርዳል። 11 ሁሉንም ስላላካፈለች ትጠፋለች ማለት ነው። አሁንም በ3 ስንሄድ 3 በ3 1 ነው። 10 እና 11 ስለማይካፈሉ ቀጥታ ይወርዳሉ። አሁንም 3 ሁሉንም ስላላካፈለች ትጠፋለች ማለት ነው። አሁንም በ3 ስንሄድ በ2 ስንሄድ 1 በ2 አይካፈልም፣ 1 ይወርዳል። 10 በ2 ሲካፈል 5 ነው። 11 ስለማይካፈል ይወርዳል። አሁንም 2 ሁሉንም ስላላካፈለች ይጠፋል። አሁንም በተመሳሳይ በ5 ስንሄድ 1 ትወርዳለች። 5 በ5 1፣ 11 በ5 ስለማይካፈል ይወርዳል። አሁንም 5 ሁሉንም ስላላካፈለች ትጠፋለች። በመጨረሻ በ11 እንሄድና ወደ መጨረሻው እናመጣለን ማለት ነው። የመጨረሻዎቹ አንዳንድ ሲመጡ እናቆማለን። አሁን ያልጠፉትን አባዝተን ትጋ እንፈልጋለን። ያልጠፋው 3 ነው አለ። 3 ሲባዛ 3 ስንት ይሆናል? 9 ይሆናል ማለት ነው። የሶስቱ ቁጥሮች ትጋ 9 ይሆናል። ጥያቄ ቁጥር 21 5.435 ወደ 2 አስርዮሽ ሲጠጋጋ አ 5.4፣ ለ 5.44፣ ሐመር ውሃ 5.43፣ መ 5.435። ስለዚህ 2 አስርዮሽ ማለት ያው ከነጥብ በኋላ 2 ቁጥር ሊኖር ይገባል እያለ ነው በቀላሉ። 3 አይደለ ያለችው እዛ ጋር 5.43 እዛ እስከዛ ድረስ ነው የምንሄደው ማለት ነው። ከ3 በኋላ ያለው ቁጥር ከ5 በታች ቢሆን 1 2 3 4 ቢሆን 3 ምንም አትቀየርም፣ እንደዛው ትሆናለች። ግን 5 እና ከ5 በላይ ከሆነ ደግሞ 3 1 ይጨመርባታል። ስለዚህ አሁን 5 ስለሆነ 3 ላይ ምን እንጨምራለን? 1 እንጨምራለን ማለት ነው። ስለዚህ 5.44 የሚለው ይሆናል። ጥያቄ ቁጥር 22 በአንድ ትምህርት ቤት ውስጥ የስድስተኛ ኤ ክፍል ውስጥ የሚማሩ 24 ወንድና 36 ሴት ተማሪዎች ይገኛሉ። የወንድ ተማሪዎቹ ቁጥር በመቶኛ ሲገለጽ ስንት ነው? ሀ 60%፣ ለ 40%፣ ሐመር ውሃ 20%፣ መ 80%። እንግዲህ እዚህ ጋር ስንሄድ 100% ማወቅ መቻል አለብን። እዚህ ጋር ምንም ፐርሰንት ስላልተሰጠ ማለት ነው። ስለዚህ እንደዚህ አይነት ነገሮች 100% የሚሆነው ቶታል የተማሪዎች ቁጥር ነው። አሁን እናንተ ክላስ ውስጥ 40 ተማሪ ቢማር 40 ተማሪ 100% ነው። 20 ተማሪ ቢማር 20 ተማሪው 100% ነው። ስለዚህ እዚህ ክላስ ውስጥ ስንት ተማሪ ይማራል የሚለውን ሁለቱን እንደምራለን። ስለዚህ 24 ላይ 36 እንደምራለን። ሁለቱ ሲደመሩ ስንት ይሆናል? ወደ 60 ይሆናል። 60ው ስንት ፐርሰንት ነው ማለት ነው? 60ው 100% ነው። መጀመሪያ ይውላችሁ እንደዚህ አይነት ነገር ስንሰራ 100%ን ማወቅ መቻል አለብን። 60 እኩል ይሆናል 100% እንላለን። ከዛ የማንን የተጠየቅነው? የወንድ አይደለ? 24ቱ ደግሞ ስንት ፐርሰንት ይሆናል ብለን እንጠይቃለን። ክሪስ ክሮስ ሁለቶቹ ቁጥሮች ያሉበት በላይ ይባዛሉ። ከዛ ከጥያቄ ምልክት ጋር ያለው ከታች ይሆናል ማለት ነው። 24 ሲባዛ 100% ሲካፈል ለ60 አይደለ? 0 በ0 ትጠፋለች። ከዛ በኋላ 24 ሲባዛ 10 240 ሲካፈል ለ6 ይሆናል። እኩል ይሆናል። ይሄ ስንት ይሆናል? 240 ለ6 እናካፍለው 40% ይሆናል ማለት ነው።
ስለዚህ የወንድ ተማሪዎች ቁጥር በመቶኛ ሲገለጽ 40% ነው። ከትምህርት ቢሮ የተላከው መልስ እዚህ ጋር ነው የተሳሳተው። እሱ ሀ 60% ነው የሚለው። ያው በዛ ብናርምላችሁ ሀ ይሆን ነበረ መልሱ፣ ግን ትክክለኛው መልስ ለ ይሆናል። 60% የሴቶቹ ብዛት ነው የሚሆነው። ጥያቄ ቁጥር 23 0.8 ሲቀነስ 0.2314 እኩል ይሆናል ዳሽ። እንግዲህ እዚህ ጋር ዴሲማሎችን ወደ መቀነስ እንሄዳለን ማለት ነው። እንግዲህ ቀላል ነው፣ ግን ይሄ በመቀለል ለማድረግ ከነጥብ በኋላ ያሉትን ቁጥሮች እኩል እናደርጓቸዋለን። 0.2314 4 ስለሆነ ከነጥብ በኋላ ያለው ያንንም 3 0 ጨምረን ከነጥብ በኋላ 4 እናደርገዋለን። አሁን 8 ለ0 ስታበድር 10 ይሆናል አለ። 10 ድጋሚ ለ0 ሲያበድር 9 ይሆንና የ10 ይሆናል። አሁንም የ10 ድጋሚ ሲያበድር 9 ይሆንና ቀጣዩ 10 ይሆናል ማለት ነው። አሁን ቀጥታ እንዲህ ሲሆን እንቀንሰዋለን። 10 ሲቀነስ 4 6፣ 9 ሲቀነስ 1 8፣ 9 ሲቀነስ 3 6፣ ከዛ 7 ሲቀነስ 2 ደግሞ 5 ይሆናል። 0 ሲቀነስ 0 0 ይወርዳል። ስለዚህ 0.8 ሲቀነስ 0.2314 የሚሆነው ለ0.5686 ይሆናል። ጥያቄ ቁጥር 24 አልማዝ የስድስተኛ ክፍል ተማሪ ነች። አልማዝ ከቀረቡላት 30 የሂሳብ ጥያቄዎች ውስጥ 24ቱን በትክክል ብትመልስ አልማዝ በትክክል የመለሰችው ጥያቄዎች ብዛት በመቶኛ ስንት ነው? አ 60%፣ ለ 80%፣ ሐመሩሃ 70%፣ መ 85%። ስለዚህ በመጀመሪያ ደረጃ 100%ቱ ያው በአጠቃላይ የተፈተነችው ነው አለ። 30ው 100% ነው። አሁን ሳይንስ ቢሆን ብትፈተነው 40 ጥያቄ 40 100% ነው። 30ው 100% ከሆነ ስንት ነው የመለሰችው? 24 አይደለ? 24ቱ ደግሞ ስንት ፐርሰንት ይሆናል? ይሄ ጥያቄ ምልክቱ እናንተ የፈለጋችሁትን ቁጥር ማለት ትችላላችሁ ከፈለጋችሁ። 24 ሲባዛ 100% ሲካፈል 30 0 በ0 ይጠፋል። 24 ሲባዛ 10 240 ነው። ሲካፈል ለ3 80% ይሆናል ማለት ነው። ስለዚህ በዚህ ፈተና ላይ የመለሰችው 80% ለላይ ያለው ይሆናል ማለት ነው። ባይዞ ሚኒስትሪ ላይ እነዚህ አይነት ጥያቄዎች በጣም ብዙ አሉ። አሁንም እስኪ እያንዳንዱን የዓመት የሚኒስትሪ ፈተናዎች ይዋቸው፣ እንደዚህ አይነት ጥያቄዎች አይቀሩም። ስለዚህ እናንተም ለእንደዚህ አይነት ጥያቄዎች በደንብ ተዘጋጁ። ብዙ አይነት ጥያቄዎችን ፕራክቲስ አድርጉ። የመለሰችው ስንት ነው፣ ያልመለሰችው ስንት ነው እያላችሁ በጣም ብዙ ጥያቄዎች መጽሐፎቻችሁም ላይ አሉ። በደንብ ፕራክቲስ አድርጓቸው፣ በቀላሉ ሊመለሱ የሚችሉ ናቸው። ጥያቄ ቁጥር 25 በሲቀነስ 0.6 እኩል ይሆናል 2.50 ቢሆን የተለዋዋጩን ዋጋ ተክቶ አረፍተ ነገሩን እውነት የሚያደርገው ሙሉ ቁጥር የቱ ነው? አ 2.3፣ ለ 23፣ ሐመርሃ 3.1፣ መ 31። እንግዲህ የእኩልነት አረፍተ ነገሩ ይሄ ነው። በብቻዋን ማስቀረት ነው አይደል? አሁን ሐሳባችን በእኩል ይሆናል 2.50 ሲደመር 0.6 በእኩል ይሆናል 3.1 ይሆናል ማለት ነው። ትክክለኛው መልሳችን ሐመርሃ 3.1። ጥያቄ ቁጥር 26 አንድ መኪና በሰዓት 40 ኪሎ ሜትር ቢጓዝ 240 ኪሎ ሜትር በስንት ሰዓት ይጓዛል? አ 6፣ ለ 8፣ ሐመርሃ 12፣ መ 4። እንግዲህ እዚህ ጋር ይሄ ርቱ ወደረኛ ነው አይደለ? ርቱ ወደረኛ ስለሆነ ክሪስ ክሮስ ብትጠቀሙ ምንም ችግር የለውም። ርቱ ላይ በክሪስ ክሮስም መልስ መመለስ ይችላል። ኢርቱ ላይ ግን አይፈቀድም። ያው ቀጣይ ጥያቄ ኢርቱ ስላለ በዛም አሳያችኋለሁ ማለት ነው። ስለዚህ በአንድ ሰዓት እኩል ይሆናል ስንት ኪሎ ሜትር ነው የሚሄደው? 40 ኪሎ ሜትር ነው የሚሄደው። ከዛ በኋላ በ240 ኪሎ ሜትር ደግሞ ስንት ይሄዳል? ስንት ሰዓት ይሄዳል ብለን ክሪስ ክሮስ እናደርጋለን። ከዛ በኋላ 240 ሲባዛ 1 ሲካፈል ለ40 ነው የምናደርገው ማለት ነው። ስለዚህ 240 ሲባዛ 1 ሲካፈል 40 0 በ0 ይጠፋል። ስለዚህ 24 ሲካፈል 4 ስንት ይሆናል? 6 ይሆናል ማለት ነው። ስለዚህ 240 ኪሎ ሜትርን በ6 ሰዓት ይጓዛል። መልሳችን ሀሌታዋ 6 ይሆንልናል። ሌላኛው ደግሞ በስተት ከትምህርት ቢሮ የተላከው መልስ ይሄ ነው። እነሱ ያሉት መልስ ለ8 ላይ ያለው ነው ማለት ነው። ግን ትክክለኛው መልስ ሀሌታዋ 6 ነው። በዚህኛው ሞዴል ፈተና 22 እና 26ኛ ጥያቄዎች ከዛ የተላኩት መልስ ስተት ናቸው ማለት ነው። ያው ሚኒስትሪ ላይ እንደዚህ አይነት ነገር ሜቢ ሊገጥም ይችላል። ስለዚህ እናንተ መጀመሪያ እርግጠኛ ሆናችሁ ያመጣችሁትን ውጤት እንድታቁ ሚኒስትሪ እንደጨረሳችሁ የእያንዳንዱን ትምህርት በዚህ የዩቲዩብ ቻናል ላይ ስለምሰራላችሁ አሁን ሆኖ ይሄን ዩቲዩብ ሰብስክራይብ አድርጋችሁ ሂዱ። በኋላ ሚኒስትሪ እንደጨረሳችሁ ተመልሳችሁ ውጤታችሁን እዚህ ላይ ቼክ ታደርጋላችሁ ማለት ነው። ሚኒስትሪ እንዳለቀ እያንዳንዱን ትምህርት እዚህ ጋር አብረን እንሰራለን። እየመጣችሁ እኔ ባልሰራ እንኳን ቼክ አድርጉኝ። የታለም ጥያቄዎች አይለቀቁም ይበሉኝ። ያኔ በደንብ ስንት እንዳመጣችሁም ታውቃላችሁ። 27ኛው ጥያቄ አ ከሸ ጋር ኢርቱ ወደረኛ ናቸው። ሸ እኩል ይሆናል 4 ሲሆን ቀ እኩል ይሆናል 12 ይሆናል። ቀ 6 ሲሆን የሸ ዋጋ ስንት ነው? አሁን እንግዲህ ክሪስ ክሮስ የማይሰራው እዚህ ጋር ነው። እሺ ኢርቱ ሲሆን
እያንዳንዱን እንትን እየተከተለን እንሄዳለን ማለት ነው። ስለዚህ በመጀመሪያ ደረጃ ቴብሏን ብትሰሯት እኔ የምመክራችሁ በጣም ቀላሏ መንገድ ናት። ሸ እና ቀ ታደርጋላችሁ። ሸ 4 ሲሆን ቀ 12 ነው። ቀ 6 ሲሆን ደግሞ ሸ አይታወቅም። ሸ የማይታወቀው ቦታ ሀ ታደርጋላችሁ። ቀጣይ ጠን ወደ መፈለግ ይሄ መጣኝ ቁጥር ወደ መፈለግ ነው የምትሄዱት። ጠ እኩል ይሆናል ቀ ሸ አይደለ? ኢሪቱ ላይ ባይዘው እነዚህን ፎርሙላዎች መያዝ እንዳትረሱ፣ በጣም ይጠቅሟቸዋል። ሚኒስትሪ ላይ እነዚህ ጥያቄዎች ስለማይቀሩ እነዚህን ጥያቄዎች በደንብ ሜሞራይዝ ለማድረግ ሞክሩ። ሶ ጠ እኩል ይሆናል ቀ ሸ ሆነ። ሁለቱም የተሰጡን ጋር እንሄድና 12 ሲባዛ 4 አይደለ? ሶ እነሱን እናባዛቸዋለን። ጣችን 48 ይሆናል። ሶ ሸን አሁን እንፈልጋለን። ሸ እኩል ይሆናል ጠ ኦቨር ቀ አይደለም የሚሆነው? ኦቨር ቀ ስናደርግ ሸ ብቻዋን ስትቀር ጠ ኦቨር ቀ ይሆናል። ሶ ሸ እኩል ይሆናል 48። ቀ ስንት ነው? 6 አይደለ? ሸ እኩል ይሆናል 48 ሲካፈል ለ6 8 ይሆናል ማለት ነው። መልሳችን መ 8። ኢሪቱ ጥያቄዎችን ክሪስ ክሮስ መስራት እንዳታስቡ፣ ምክንያቱም በጣም ነው የምትሸወዱት። ብዙ አይነት ኢሪቱ ጥያቄዎች ሊመጡ ይችላሉ። ስለዚህ ይህንን መንገድ ብትጠቀሙ በቀላሉ መልሶቹን ማግኘት ትችላላችሁ። ጥያቄ ቁጥር 28 ከሚከተሉት ውስጥ የጎነ 3 ርዝመቶች መሆን የማይችለው የትኛው ነው? ሀ 3 ሳንቲሜትር፣ 4 ሳንቲሜትር፣ 5 ሳንቲሜትር፣ ለ8 ሳንቲሜትር፣ 6 ሳንቲሜትር እና 10 ሳንቲሜትር፣ አመርሃ 7 ሳንቲሜትር፣ 5 ሳንቲሜትር እና 9 ሳንቲሜትር፣ መ 1 ሳንቲሜትር፣ 4 ሳንቲሜትር እና 6 ሳንቲሜትር። እንግዲህ አንድ ህግ አለ አይደለ? የጎነ 3 ርዝመቶችን ለማወቅ ትንንሾቹ ሁለቱ ተደምረው ከትልቁ ምን ማድረግ አለባቸው? መብለጥ አለባቸው የሚል ህግ አለ። ስለዚህ ትንንሾቹን እንወስድና ከትልልቆቹ መብለጣቸውን ደምረን እናያለን ማለት ነው። እያንዳንዱን በዚህ መልክ ቼክ እናደርጋለን። ሃንስ እንወስድ። አሁን ትንንሾቹ 3 እና 4 አይደሉ? 3 እና 4 ተደምረው ከ5 መብለጥ አለባቸው። 3 ሲደመር 4 7 ነው። 7 ከ5 ይበልጣል። ሀሌታዋ ይሆናል ማለት ነው። ለስንወስድ ትንንሾቹ 8 እና 6 ናቸው። ትልቁ 10 ነው። ስለዚህ 8 እና 6 እንደምራቸው 14 ነው። ይበልጣል ከ10 አይደለ? ይሄም ትክክል ይሆናል ማለት ነው። አመርሃም ትንንሾቹ 7 እና 5 ናቸው። ትልቁ 9 ነው። 7 እና 5 እንደምራቸው 12 ከ9 ይበልጣል አይደል? ይሄም ትክክል ነው ማለት ነው። መጋ ስንመጣ ትንንሾቹ 1 እና 4 ናቸው። ትልቁ 6 ነው። 1 እና 4 ስንደምረው ስንት ይሆናል? 5 ከ6 ይበልጣል እንዴ? አይበልጥም። መሆን የማይችለው የቱ ነው? መ ነው ማለት ነው። ባይዘ መጽሐፋችሁ ላይ ለሶስቱም እንደዚህ አድርጋችሁ ቼክ እንድታደርጉ ነው የሚያደርገው መማሪያ መጽሐፋችሁ ላይ። ያንን አትከተሉ። ሶስቱን ስቴፕ መከተል አይጠበቅባችሁ። ትንንሾቹን ወስዳችሁ ከትልቆቹ ጋር አስተያየታችሁ በቀላሉ መልሱን እንዲህ ማግኘት ትችላላችሁ። መጽሐፋችሁ ሶስቱን ስቴፕ ነው የሚከተለው። ይሄን ካረጋችሁ ግን በቀላሉ ማግኘት ትችላላችሁ። ጥያቄ ቁጥር 29 ሸ ሲደመር 10 ያንሳል ከ15 በሸ ቦታ ገብቶ መሰረታዊ ያለ እኩልነት አረፍተ ነገሩን እውነት የሚያደርገው የቱ ነው? ሀ 10 ለ13 አመርሃ 9 መ 4። ስለዚህ ያለ እኩልነቱን በጣም ቀላል ነው። ሸ ሲደመር 10 ያንሳል ከ15። ባይዞ አንዳንድ ሰዎች በጣም አካብዳችሁ ታዩታላችሁ የእኩልነትና ያለ እኩልነትን። ምንም የተለየ ነገር የለውም። በቃ ያለ እኩልነት ሲሆን እኩል ይሆናሉ ወይ ግሬተር ዛን ሌዛን ይሆናል ማለት ነው። ስለዚህ አሁንም 10ን ወደዛ እናሳልፋታለን። ሸ ያንሳል 15 ሲቀነስ 10 ይሆናል። መልሱ ሸ ያንሳል ከ5 አይደለ? ሸ ያንሳል ከ5 ስንል ከ5 በታች ያሉትን ቁጥሮች እንዘረዝራለን። 0 1 2 3 4 ይሆንልናል አይደለ? ስለዚህ አሁን ከዚህ ውስጥ ምርጫ ውስጥ ያለው የቱ ነው? 10 ብንል አይሆንም አይደለ? ከዚህ ውስጥ አይሆንም። 13 ብንል ከዚህ ውስጥ አይሆንም አይደል? 9 ብንል አይሆንም። መልሳችን 4 ይሆናል ማለት ነው። 4 ይሆናል። አንዳንዴ ግን መስሪያ ክልል ይሰጣችኋል። መስሪያ ክልል ሙሉ ቁጥር ሊሰጣችሁ ይችላል። መቁጠሪያ ቁጥር ሊሰጣችሁ ይችላል። ሙሉ ቁጥር ከሰጣችሁ ከ0 ነው የሚጀምረው ማለት ነው። መቁጠሪያ ቁጥር ከሰጣችሁ ግን ከ1 ነው የሚጀምረው ማለት ነው። ምንም የተለየ ነገር የለውም። ብዙ ጥያቄዎች ብቻ ፕራክቲስ አድርጉ። የእኩልነትና ለእኩልነትም በጣም ቀላል ነው። የመጨረሻው ጥያቄ ቁጥር 30 ሁለት አንግሎች ዝርግ አሟይ አንግሎች ናቸው። አንግል መ እኩል ይሆናል አንግል ቀ ሲቀነስ 50 ቢሆን አንግል ቀ እኩል ይሆናል ዳሽ ሀ 115 ለ65 አመርሃ 75 መ120። መጀመሪያ የምትከተሉት ፎርሙላ ምንድነው? ሁለቱ አንግል ምንድናቸው? ዝርጋማ አይደሉ? እያንዳንዱ ስቴፕ ባይዞ አትዝለሉ። ጥያቄ የሚከብዳቸው አንዳንድ ስቴፕ እየዘለላችሁ ስትመጡ ነው። ስለዚህ አንግል መ ሲደመር አንግል ቀ እኩል ይሆናል 180። መጀመሪያ ይሄን እናስቀምጣለን። ከዛ በኋላ አንግል መ ምንድነው ብሎናል ይሄ ጥያቄያችን። አንግል ቀ ሲቀነስ 50 አላለንም? አንግል መ ቦታ ወስደን አንግል ቀ ሲቀነስ 50 የሚለውን እናስገባለን። ሲደመር አንግል ቀ እንላለን። አንግል መን በምን ተካ ነው? አንግል ቀ ሲቀነስ 50 ዲግሪ በሚል ተካ ነው። ቀ እንዳለ ይወርዳል ማለት ነው። ስለዚህ አሁን ተመሳሳይ የሆነ ቫሪያብል መጣልና አንድ ቫሪያብል መጣልን። አሁን ይሄን መስራት አይከብደንም። 50ን ወደዛ እናሳልፋታለን። ስለዚህ አንግል ቀ ሲደመር አንግል ቀ 50 ወደዛ ስታልፍ ምን ትሆናለች? ሲደመር ትሆናለች አይደለ? አንግል ቀ ሲደመር አንግል ቀ እኩል ይሆናል 180 ዲግሪ ሲደመር 50 ዲግሪ ይሆናል።
አንግል ቀ እና አንግል ቀ ይደመራሉ አይደል? አሁን ስንት ይሆናል? ሁለት አንግል ቀ አይደል? አንግል ቀ ባይዛት ታካብዱት በቃ ይሆና ማስቲካ ሲደመር ማስቲካ በሉት። ለማስቲካ የተለየ ነገር የለውም። በቃ የራሳችሁን ነገር ስጡት። ቀ ቫሪያብል ነው፣ ለሆነ ነገር የተሰጠ ነው። ስለዚህ 2 ቀ እኩል ይሆናል 230 ይሆናል። ሁለቱ ሲደመሩ በ2 ስናካፍል ቀ እኩል ይሆናል 230 ለ2 ስታካፍሉ ስንት ነው? 115 አይደል? መልሳችን ሀሌታዋ 115። ይሄን ይውላችሁ። ይሄ ሞዴል ሲፈተኑ ዞር ዞር የማየት አጋጣሚ ነበረኝና በጣም ጎበዝ እምላቸው ተማሪዎች በጣም ስትራግል ሲያደርጉ በቃ ሰርተው ጨርሰው እዚህ ጥያቄ ላይ በጣም ሲጨነቁ ተመልክቼ ነበር። በጣም በቃ እንደ ከባድ አይተውት 1 2 3 ተማሪዎች በጣም በቃ ይደፍናሉ ብዬ ማትስ የምጠብቃቸው ተማሪዎች ይሄ ጥያቄ ትንሽ ሲያስቸግራቸው አይቼ ነበርና ቀላል ጥያቄ ነው። እናንተ የምትሸወዱት ምን ጋር መሰላችሁ? ስቴፕ ትዘላላችሁ። በቃ ይሄን የመጀመሪያ ስቴፕ መዝለል የለባችሁ። መ ሲደመር ቀ 180 ነው። መጀመሪያ እሱን ታስቀምጣላችሁ። ከዛ በኋላ መ ቦታ የተሰጣችሁን ነገር ምን ሰብስቲቱት ታደርጋላችሁ አለ እዛ ቦታ ታስገባላችሁ። ከዛ በኋላ በጣም ቀላል ጥያቄ ነው የሚሆነው። የ2018 ሞዴል እንግዲህ ይሄን ይመስላል። እንዴት ነበር ቪዲዮ? ተመቻችሁ ወይ? ያላችሁን ሐሳብ በኮሜንት ላይ አስቀምጡልኝ። በነገራችን ላይ ይሄ ሞዴል በጣም የሚገርም ሞዴል ነው። ከሚኒስትሪ ጋር በጣም ተመሳሳይነት ያለው በእርግጠኝነት ነው የምላችሁ። የ2018 ሚኒስትሪ ከዚህ ሞዴል ጋር በጣም የሚመሳሰል ነው ይመስለኝ። ይዘቱ ትንሽ ሞዴሎች ከበድ ይላሉ እና ይሄ ሞዴል ይዘቱ የሚኒስትሪን ይመስላል። ስለዚህ ይሄን ሞዴል ከሰራችሁ ሚኒስትሪያችሁን በእርግጠኝነት ጥሩ ውጤት ታመጣላችሁ። እኔ አሁን እርግጠኛ የሆንኩበት ነገር ምን መሰላችሁ? ጥያቄዎችን የሚሰሩ ሰዎች የተሻለ ውጤት እንደሚያመጡ ነው። እኔ አሁን ምንም ያላጠና ተማሪ የ3 ዓመት ሚኒስትሪ የሰራ ሰው ይሄን ሞዴል ቁጭ ብሎ ቢፈተን በእርግጠኝነት ከ25 በላይ ይመልሳል። እርግጠኛ ሆኜ ነው የምነግራችሁ። ምክንያቱም በጣም ተመሳሳይነት አላቸው ጥያቄዎቹ። በጣም የተደጋገሙ ጥያቄዎች አሏቸው። የባለፈው የ3 ዓመቱ ሚኒስትሪ እስኪ ካላያችሁ እየተመለሳችሁ እዚሁ ቻናል ላይ ያለላችሁ እየተመለሳችሁ እዩዋቸው። በእርግጠኝነት ነው የምላችሁ ሚኒስትሪያችሁን ከመፈተናችሁ በፊት ጥያቄዎችን መስራት አይርሱ። ምናልባት አጥናታችሁ ላጨርሱ ትችላላችሁ፣ ምንም አላደረጋችሁ ሊሆን ይችላል። ግን ጥያቄዎች መስራት የማይታለፍ የማይረሳ ጉዳይ ነው ማለት ነው። በእርግጠኝነት የተሻለ ውጤት ሚኒስትሪ ላይ ታመጣላችሁ። የዛሬው ቪዲዮአችን እዚህ ላይ አልቋል። እናመሰግናለን። ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቪዲዮውን ላይክ አድርጉልን። ለሚጠቅማቸው ሰዎች ደግሞ ሼር አድርጉላቸው።